እቺ ደቡብ አፍሪካዊ ፖሊስ ጋይስ የሌለ ሰይጣን ናት። ሙሉ ቤተሰቦቿን አርጋለች። ታሪኩ እንደዚህ ነው። ሮዝመሪ ትባላለች። እድሜዋ ወደ 30ዎቹ አካባቢ ነው። ፖሊስ ናት። የምትኖረውም ደግሞ ሳውዝ አፍሪካ ውስጥ ነው። የሚገርማችሁ ነገር ፖሊሷ ሮዝመሪ ሱስ አለባት። አዎ ሮዝመሪ የቁማር ሱስ አለባት። በተጨማሪም ደግሞ ሌላ አንድ ትልቅ ችግር አለ። ሀገሪቷ ላይ ከሚገኙ ትልቅ ጋንግስተሮች ብር ተበድራለች፣ በቁማር የተነሳ ማለት ነው። ስለዚህ ብሩን ለነሱ በመለስ አለባት። በዛ ላይ የቁማር ሱስ አለባት። ስለዚህ በጣም የተደበላለቀ ችግር ውስጥ ያለች ሴት ናት ማለት ነው። እንግዲህ የቁማር ሱሷና ብድሯ በጣም ሲያስጨንቃት አንድ ሀሳብ ታመጣለች። ያም ሀሳቧ ምን ይመስላችኋል? ያጎቷን ልጅ መግደልና እንግዲህ እሱ ሲሞት የኢንሹራንስ ገንዘቡን መውሰድ ማለት ነው። ያንን ለማድረግ ደግሞ መጀመሪያው ያጎቷ ልጅ ኢንሹራንስ ሊኖረው ይገባል። እንግዲህ ስልክ ትደውልና በሆነ መንገድ ያጎቷ ልጅ ኢንሹራንስ እንዲኖረው ታደርጋለች ማለት ነው። የህይወት ኢንሹራንስ እዛ ላይ ደግሞ ያው ይሄ እንትኑን ኢንሹራንሱን የሚቀበለውን ሰው እሷ ራሷን አድርጋ ትሞላለች ማለት ነው። ከዛ ይሄን ካደረገች በኋላ ያጎቷ ልጅ የሆነ ዝም ብሎ ገጠራማ ቦታ ላይ ትጠራዋለች ማለት ነው። እዛ ትቀጥረዋለች። እሷ ሀገር ሰላም ብሎ ላጥ ብሎ ሲሄድ እሷ ድንጋይ ታነሳና ላጥ አድርጋ ደጋግማ መታ እንዲሞት ታደርገዋለች ማለት ነው። ፎሎ እያደረጋችሁ ያለ በዚያ ታሪኩ እንዳጨርስላችሁ ፎሎ እንዳይረሳ። ከዛ እንግዲህ ያው መጀመሪያ እንደጠበቀችው የኢንሹራንስ ገንዘብ እሷ ጋር ይመጣል ማለት ነው። ማንም ሰው እሷ ታደርጓለች ብሎ ስላልጠረጠረ ሰላማዊ ህይወቷን መኖር ትቀጥላለች ማለት ነው። እንግዲህ ከዛ በኋላ ላለፉት 15 ወራት ማለት ነው ቁማሯን እየተጫወተች የነበረባትን ብድር ከፍላ ዘና ፈታ እያለች መኖር ትጀምራለች ማለት ነው። ከ15 ወር በኋላ ግን ድጋሚ ይህንን ወንጀል መስራት እንዳለባት ታምናለች ማለት ነው። በአሁን ሰዓት ደግሞ ለመግደል ያሰበችው ማንም ቢሆን ጥሩ ነው፣ የገዛ እህቷን። ከዛ እንደተለመደው እንግዲህ ስልክ ትደውልና የላይፍ ኢንሹራንስ ለእህቷ እንግዲህ እሷ ራሷ እህቷ እንደሆነች አርጋ ፕሪቴንድ አድርጋ ለእህቷ ላይፍ ኢንሹራንስ ታወጣለች ማለት ነው። ከዛ ይሄን ካደረገች በኋላ ቀጥታ ሄደች ወደ እህቷ ቤት ነው። እህቷ ቤት ትሄድና እንግዲህ ያው ሀገር ሰላም ነው ብላ እህቷ ትቀበላታለች። ከዛ በኋላ እህቷን ለምን ሻይ ቡና አንልም ምናምን ትላትና ምን አንቺ ሄደች ዳቦ አትገዢም እኔ እዚህ ያለውን ነገር ሴክ ሄድ አደርጋለሁ ትላትና እህትየው ተነስታ እንግዲህ ወጥታ ዳቦ ልትገዛ ትሄዳለች ማለት ነው። እሷ ቤት ውስጥ ስትቆይ ሻዩን ትመርዘዋለች ማለት ነው። እንግዲህ ሀገር ሰላም ነው ብላ እህትየው ትመለሳለች። ያው የተመረዘውን ሻይ ትጠጣዋለች ማለት ነው። ሰምዌይ መርዙ ወይ አልገደላትም ወይ ብዙ አልጎዳትም መሰለኝ ተነስታ ድጋሚ ታንቃታለች ማለት ነው። ህይወቷ እስከሚያልፍ ድረስ ታንቃታለች። ስለዚህ በዛ መንገድ እህቷንም ትገላታለች ማለት ነው። እንደተለመደው የኢንሹራንስ ገንዘብ እሷ ጋር ይገባል። በዛ ብር እንግዲህ ዘና ፈታ ምናምን ስትል ለ2 ዓመታት ትቆያለች ማለት ነው። ሌላ ወንጀል ምንም ሳትሰራ ማንም ሰው ሳይነቃባት ለ2 ዓመት ትቆያለች ማለት ነው። ከ2 ዓመት በኋላ ግን ድጋሚ ይህንን ወንጀል ለመስራት ታስባለች ማለት ነው። አሁን ደግሞ ያሰበችው ማንን ይመስላችኋል? ቦይፍሬንዷን። እንግዲህ እንደተለመደው በባሏ ስምም ላይፍ ኢንሹራንስ ታወጣለች ማለት ነው። 16 ላይፍ ኢንሹራንስ ነው አሁን ያወጣችው። ከዛ በኋላ እንግዲህ ከሌላው ጊዜው የተለየ የሚያደርገው ባሏን ግን ሌላ ሰው እንዲገልላት ወይ ደግሞ ሂትማን ምናምን ትቀጥራለች ማለት ነው። ሂትማን ከቀጠረች በኋላ የሆነ ቀን ባልየው ከቤቱ ዘና ብሎ ላጥላጥ እያለ ሲወጣላችሁ ሂትማን ይመጣና ሽጉጡን አቀባብሎ ልክ ሊተኩስበት ሲሞክር በሚገርም ሁኔታ ሽጉጡ ጃምፕ ያደርግና አይተኩስም ማለት ነው። ከዛ ሂትማኑ ይደነግጣል፣ ይሮጣል ማለት ነው። ስለዚህ በዚህ አጋጣሚ ባልየው ተረፈ ማለት ነው። ነገሩ በዚህ ቢያበቃ ጥሩ ነበር። ባልየው የሆነ ቀን ቤቱ ዘና ብሎ ለጥ ብሎላቸዋል። ከዛ በድንገት ቤቱ ቡም በእሳት ይጋያል ማለት ነው። በእሳት ከጋየ በኋላ ባልየው ይደነግጣል፣ ተነስቶ የሮጠ ከዛ ቤት ይወጣና ለመትረፍ ይችላል ማለት ነው። ከዛ በኋላ ግን የሚያስገርማችሁ ነገር ፖሊሶች መጥተው ቤቱን ኢንቨስቲጌት በሚያደርጉበት ሰዓት የመኝታ አልጋው ስር ማለት ነው 3 ጄሪካን ፊውል ይገኛል ማለት ነው። እንግዲህ ያው ሮዝመሪ ናት ማለት ነው ይሄንን ያደረገችው። ያው እሱ በቀላሉ እንዲቃጠል ቤቱ ሲያያዝ በቀላሉ እሳቱ ወደ እሱ እንዲመጣ እንዳያመልጥ ነበረ ማለት ነው እቅዷ። ሆኖም ግን እንደዚህም ሆኖ ባልየው ከዛ መትረፍ ችሏል። ከዛ በኋላ ይሄ ሁላ ነገር ባልየው ሲደራረብበት በጣም ግራ ይገባል፣ ይጨናነቅና እንግዲህ ከሮዝመሪ ጋር ብሬክ አፕ ያደርጋል። አፍተር ዛት ወደ ሌላ ቦታ ሙቭ ያደርጋል ማለት ነው። እንግዲህ ወደ ሌላ ቦታ ሙቭ አድርጎ የነበረውን ነገር እንዳለ ረስቶ የራሱን ህይወት መኖር በጀመረበት ሰዓት ነው የሆነ ቀን ከአንድ ባር ወጥቶ ወክ እያደረገ ሳለ የሆነ ሰው ፊት ለፊቱ ይመጣና ጩቤ አውጥቶ ደጋግሞ በሞጋት ይገለዋል። ለአታመልጭኝ አታወራርጭኝ የሆነበት በሚያሳዝነው ሁኔታ የተወጋው 76 ጊዜ ነው። 76 ጊዜ እንግዲህ አስቡት፣ የሰው ልጅ አካልን አስቡትና 76 ጊዜ መወጋት ማለት በጣም ሆረር የሆነ ነገር ነው። ከዛ እንግዲህ ሮዝመሪ እንደተለመደው ሄዳ የኢንሹራንስ ገንዘቡን ትወስዳለች ማለት ነው። እዚህ ጋር ነገሩ ቢያበቃ ጥሩ ነበር። እንግዲህ ይህንን ብር እያገኘች ነው፣ ሰው መግደሏን ማንም እያወቀባት አይደለም እና ለምን ብዬ አቆማለሁ ነው የሚመስለው። እንግዲህ በቀጣይ ደግሞ ያክስቷ ልጅ ደብድባ ትገላታለች። በተመሳሳይ ሁኔታ አሁንም የኢንሹራንስ ገንዘብ ትወስዳለች ማለት ነው። እንግዲህ በሚያሳዝን ሁኔታ የሮዝመሪ ልጇ በዛው ዓመት ውስጥ ትሞታለች ማለት ነው። ይሄንን እንግዲህ እሷ አታደርገው መረጃ ባይኖርም ግን ደግሞ ያው ባልታወቀ ሁኔታ የገዛ ልጇ ሞታ ተገኝታ እንግዲህ ተቀበራለች ማለት ነው። እንግዲህ ሮዝመሪ ይሄን ነገር
ስራ የያዘችው ነው የሚመስለው። ተከታታይ ሁለት የእህቷን ወይም ደግሞ የወንድሟ ልጆች ነፊዎቿን በመውጋት አንዱን ደግሞ በመደብደብ ትገላቸውና እንደተለመደው በእነሱ ስም እንግዲህ የኢንሹራንስ ገንዘብ ትቀበላለች ማለት ነው። በመጨረሻም እንግዲህ አንድ የቀረ ነፊዋን እሱንም ለመግደል ትወስናለች ማለት ነው። ይሄ ደግሞ የማን ልጅ ነው መሰላችሁ? መጀመሪያ በመርዝ መርዛ የገደለቻት እህቷ አለች አይደል? የእሷ ልጅ ነው። እንግዲህ እሱንም ለመግደል ታስባለች። እንደተለመደው ኢንሹራንሷን ታወጣለች። ከዛ በኋላ እሱንም ደጋግማ በመውጋት ራሷ ትገለዋለች ማለት ነው። እንግዲህ እዚህ ሁኔታ ውስጥ እንግዲህ 6 የቤተሰብ አባላቶቿን ገላለች። ያው 7 ልንለው እንችላለን፣ ምናልባት የልጇም ከሷ ጋር ከሆነ ማለት ነው። ስለዚህ 6 የቤተሰብ አካሎቿን ስገል ምንም አይነት ነገር ካልታወቀባት ለምን ብዬ አቆማለሁ ያለች ይመስላል። ምክንያቱም በእነዚህ ሰዎች ሞት የተነሳ አጠቃላይ ወደ 76,000 የሚሆን የአሜሪካ ዶላር ኮሌክት አድርጋለች ማለት ነው። እንግዲህ የሁላ ብር ሰብስባ እንደለመደችው ቁማሯን እየተጫወተች የፖሊስነት ስራዋን እየሰራች ዘና ፈታ እያለች እየኖረች ነው። ማንም የሚደርስባት አይመስልም ነበር። ነገር ግን አንድ አብሯት የሚሰራ ፖሊስ ነገሮችን ለመገጣጠም እየሞከረ ነበር። ከዛ ምን ያደርጋል መሰላችሁ? የኢንሹራንስ ፖሊሲ ምናምን የሚሰጡ ሰዎች ጋር አለ አይደል? እነሱ ጋር ይደውልና እንዳለ የኢንሹራንስ ገንዘቡ የሞቱ ሰዎች የቤተሰቦቿን ለማን እንደተከፈለ ይጠይቃል። ያኔም እንግዲህ እንደተለመደው ነገሮች እንዳለ ወደ ሮዝመሪ እንደሄዱ ይታወቃል ማለት ነው። ከዛ በኋላ ነገሮችን ለማጣራት ይወስናል ማለት ነው። ከዛ እንግዲህ ሮዝመሪ በወንጀል ታሪኳ ትልቁን የሚባለውን ወንጀል ታቅዳለች ማለት ነው። በዚህ ሰዓት ማንን ለመግደል ያሰበች ይመስላችኋል? በሚገርማችሁ ሁኔታ እናቷንና እህቷን እንዲሁም ደግሞ የእህቷን 5 ልጆችን ለመግደል ነበር የወሰነችው። ይህንንም ለማድረግ እንግዲህ ብቻዋን እንደምትቸገር ስለገባት ነፍሰ ገዳይ ለመቅጠር ትወስናለች ማለት ነው። ስለዚህ የሆነ ነፍሰ ገዳይ ታገኛለች፣ እሱንም ታናግረዋለች ማለት ነው። በጣም በሚያስገርማችሁ ሁኔታ የወንጀሉ ክብደት የተቀጠረውን ነፍሰ ገዳዩ አስደንግጦት ነፍሰ ገዳዩ ወደ ፖሊስ ጋር ይሄዳል ማለት ነው። እና የተፈጠረውን ነገር እንዳለ ለፖሊሶች ያስረዳል። እንግዲህ ፖሊሶች በዚህ ላይ መሰረቱና ኢንቨስቲጌሽን ይጀምራሉ ማለት ነው በሮዝመሪ ላይ። ይህም ያልኳችሁ ነፍሰ ገዳይ ከፖሊሶቹ ጋር ይተባበርና የሪከርድ ዲቫይስ ያደርጋል። እንዲሁም ደግሞ አንድ ፖሊስ አንደርካቨር የሆነ ፖሊስ ከሱ ጋር አብሮ የሚሰራ ነፍሰ ገዳይ እንደሆነ አድርጎ ይሄድና ሮዝመሪን ያናግራታል ማለት ነው። በሚያናግራት ጊዜ እንግዲህ ቀጥታ ያቀደችውን እቅድ ወይም ደግሞ የወንጀል እቅዷን ለነሱ ታስረዳለች ማለት ነው። እንግዲህ አሁን ፖሊስ በቂ የሆነ ማስረጃ ይዟል ማለት ነው። ስለዚህ ቦም ትያዛለች ማለት ነው። ያው እንግዲህ የሮዝመሪ ትክክለኛ ፎቶ ይሄንን ይመስላል። ይሄንን ይመስላል። ነገሩ እዚህ ጋር ቢያበቃ ጥሩ ነበር። ሮዝመሪ እንግዲህ ከአመታት በፊት የሁላ ነገር ከመፈጠሩ በፊት ባል ነበራት። ያ ባሏ ሞቷል። ልጅም ነበራት፣ ሕፃን ልጅ፣ እሱም ሞቷል። እንግዲህ ይሄ ነገር ከተፈጠረ በኋላ ሰዎች እንዳለ ባሏንም ሆነ ልጇን እሷ እንደገደለችው እያወሩ ይገኛሉ ማለት ነው። ሆነም ቀረ እንግዲህ ሮዝመሪ ተይዛለች። እድሜ ልክ ተፈርዶባት በእስር ቤት ትገኛለች ማለት ነው። ያስብላል።